እንዴት ናችሁ? ሶ ተመልሻለሁ ዛሬ I don't know what to say. We will cut this out. Anyway, ብቻ ዛሬ ምንድነው ማድረግ የምፈልገው I have አንዳንድ ፓኬጆች ኦርደር አደረኳቸው so graduate አደርጋለሁ በቅርቡ I think ስንት ሳምንት ነው የቀረኝ maybe 2 ወይ 3 ሳምንት ነው የቀረኝ graduate ለማድረግ yeah I think 3 ሳምንት ነው የቀረኝ graduate ለማድረግ ለማንኛውም ለግራጁዌሽን ቀን የሚሆን ሀበሻ ቀሚስ አሰርቻለሁ ግን አልመጣም so probably ሌላ ቪዲዮ ላይ ነው ማሳያችሁ but photo shoot አለ የምንነሳው different day ነው ከግራጁዌሽን ዴቱ የተለየ ነው anyway ብቻ ፎቶ ሹት አለ የምንነሳው እሱም just you know graduate ያደረጋችሁ ለማሳየት ነገር ለቤተሰብ መላክ ስለፈለኩት ፎቶውን mom and dad were like ፎቶ እንድትልኪ እናሳጥበዋለን ምናምን ሲሉኝ ነበረ ሰው ነው represent ማድረግ አለብኝ እኔ ነው ወላጆቼን ማኩራት አለብኝ to be like yeah graduate አድርገናል anyway ብቻ I think order ያደረኩት ልብስ መጥቷል መሰለኝ so አንድ ላይ እንድንከፍተው ነው ዛሬ record ማድረግ የጀመርኩት ይሄ ነው ትንሽ suspicious ነው አያችሁታ ትንሽ suspicious ነው ለምን ይመስላችኋል ሱፍ ነው ኦርደር ያደረኩት and I don't know እንዴት ሱፉን እንደዚህ ጠቅልለው እንደላኩት ወይ ሱፉ በጣም ስስ ነው ብዙ ጊዜ የወንድ ሱፎች right አይታችሁ ከሆነ like ጠንከር ያለ ናቸው እዚህ ጋር padding አላቸው I don't know በደንብ ቅርጽ ይዛል like ደግሞ እንደዚህ I'm pretty sure እንደዚህ package ተደርጎ እንደማይላክ so I don't even know ታየኝ አሁን በቃ ሳሉ disappointed so many ታየኛል anyway let's see I mean አሁን መምጣቱ ጥሩ ነው ምክንያቱም ትንሽ ጊዜ ነው ያለኝ መልሼ ኦርደር ካረኩኝ ጉዴ ነው ግን ሱፉ ነው guys ሱፉ ነው መልሼ ኦርደር ካረኩኝ ጊዜ ሊፈጅ ይችላል I don't know if okay so yeah and then search order አድርጌ ለማንኛውም እንየው Allah so yeah I think this ነው መሰለኝ ይሄው happening anyway ይሄ ነው እንግዲህ ለብሰን እንየው እስቲ ጥፍር ኦርዲ guys ይሁን በእናታችሁ እንዴት አባቱ እንደሚያምር መዘነጣችን ነው ሴቶች መዘነጣችን ነው look at this ይሄንን probably graduation date ምን መሰላችሁ I don't think ይሄንን graduation date የማደርገው because ሀበሻ ቀሚሱና ይሄ ይሄዳል አንድ ላይ ይሄዳል right ይሁን anyway አሁን ራሱ ላደርገው እችላለሁ በጣም tempted የሆንኩ ነው guys እቺ አጭር ናት በጣም see her በጣም አጭር ናቸው ብዙ ጊዜ ረጅም ረዘም ያለ ጥፍር ነው ደስ የሚለኝ እኔ of course መከራ ያሳያል ምንም ነገር መስራት አትችሉም ረጅም ጥፍር ሲኖር but ለውበት ማናረገው ነገር የለም yeah anyway okay እኛውን ነገር ሞክረው አዛን አይ እሺ ምንም አይልም ትንሽ መተኮስ አለበት ይሄ ፓንቱ ነው oh no guys I don't think የሚያምር እኔ እኮ ኮምፒውተሬን እንደመብራት መጠቀሜ ችግሬ ነው የራሴ ችግር ነው that's the only source of light አሁን ክፍል ውስጥ anyway ብቻ እዩት አንድ ነገር እንደዚህ አይነት ያለው ሱፍ ይሄ ነገር ያለው ሱፍ በጣም የሚያስጠላኝ because የሆነ ነገር ነው የሚያስመስለው በእናታችሁ ኡይ በቃ ሳዝን ግን እስቲ let's wait ለመሰላችሁ ይሄ okay but ቢታኮስ ለብሼ ላሳያችሁ ቆይ okay guys ልብሴን ቀይሬ እንትኔ ማለት ጊዜ አልነበረኝም ሰው ፒጃማ ላይ ነው ያደረኩት anyway I think የሚያምር ይመስለኛል መተኮስ ብቻ ነው የሚያስፈልገው ይሄ ነገር እውነት ለመናገር so yeah
ምንም ነገር ማለት አይቻልም because መተኮስ ያስፈልገዋል ነው እቺ እንደ ስካርፍ ነገር ናት everything ብቻ መተኮስ አለበት ግን ምንም አይልም right like ምንም አያስጠላ እንደ you know like እንትኑ ሱሪው ትንሽ ሰፋ ያለ ነው ከስር እንደምታዩት I think የሚያምር ይመስለኛል guys I really think የሚያምር ይመስለኛል just መተኮስ ነው ያለብኝ and are you sure yeah ይሄ ለፎቶ ሹት ብቻ ነው so ይሄን ያህል I think ከውስጥ ወይ ሸሚዝ ወይ የሆነ ነገር ማድረግ ይኖርብኛል you know or እንደዚህ just ትቼው yeah I think እንደዚህ እናደርገው kind of like sharp የሚያምረው ባዶ ከሆነ ነው ይሄ you know what I'm saying እንትን ካረኩበት ሸሚዝ ካረኩበት I don't think ካልሆነ like ይሄን ትቼ ነጭ ሸሚዝ በበርገንዲ ከረባት ማድረግ ይኖርብኛል ላሳያችሁማ ይሄ ምን መምሰል እንደነበረበት ላሳያችሁ ከዛ will judge ተሳካው አልተሳካም ነው okay እቺኛዋ ሴትዮ ናት see her እስቲ ፎከስ አድርገናት እሷን መስያለሁ ያ ጋይስ እሷን መስላለሁ just መተኮስ ነው ያለበት okay ሌላ ኢንስፒሬሽን ላሳያችሁ ትታያላችሁ look at her በእናታችሁ okay so ከረባቱና በርገንዲ ስላችሁ ይሄ ነው see in case ይሄኛው ማረግ አልፈለኩ but I really think ይሄኛው ነው ማረጋው anyway I actually like it ዞሮ ሌሎች ነገሮች አሉ የገዛዋቸው just ባዶ እንዳይሆን and burgundy ብቻ እንዳይሆን ማለት ነው so የገዛዋቸው ላሳያችሁ all right መጣሽ ይሄንን እገዛለሁ ምክንያቱም burgundy ነው ገብታችኋል the best thing you can do ትንሽ burgundy ነጭ ነገር መግዛት ነው so pearls is probably you know the best maybe brightness-ን ልቀንሰው because what the hell ነጭ ጫማ just the whole thing ከሱፉ በስተቀር ነጭ ነው የሚሆነው and ይሄን ያለ የተለየ ነገር አላረግም ፀጉሬን probably just እንደዚህ ተኩሷለሁ and then curly ይሆናል and you know የራሴን ሜካፕ ሰራለሁ because ሜካፕ ሄዶ መሰራት ራሱ ውድ ነው I don't know ስንት ነው የሚያስከፍሉ ለሜካፕ I think Sephora በነፃ ይሰራል መሰለኝ I don't even know ግን ችግሩ ምን መሰላችሁ ሜካፕ ሲሆን ብዙ ጊዜ የራሳችንን ፊት የምናውቀው እኛ ነን ልትጫወትብኝ ትችላለች ገብታችኋል like የሆነ ነገር አስመስላ ልትልኝ ትችላለች አምሮብሻል ብላ and then ፎቶ ስነሳ የሆነ ነገር ነው የሚመስለው absolutely not risk አናረገው 5 minutes later okay anyway እንትን ማድረግ ደስ አይለኝም ያልታጠበ ልብስ ፋብሪካ ነው የሚለውና ይሄን ይመስላል probably እንዴት እንደማጥበው አላቅም በቃቱም ብዙ ጊዜ ሱፍ ቢታጠብበት መንገድ like አባቴ አሁን የሆኑ ቦታዎች እየሄደ ነበር ሱፉን የሚያሳጥበው እንጂ like እቤት አጥበነው አናቅም ሱፉን so I don't know እስቲ እሱን figure out ማድረግ አለብኝ anyway ይሄን ይመስላል ጥፍሩ ያምራል probably ይሄዳል what anyway I think አውጥቼ ክርስቶስ እንደኔ ግን anyway ይላል ኢየሱስ anyway ይሄን ይመስላል guys ሌሎቹ እቃዎች ሲመጡ ሀበሻ ቀሚሱ በተለይ በጣም የጓጓው ስለ ሀበሻ ቀሚሱ ነው አሁን የሚታይ ከሆነ ግን ይሄ ካሜራ ግን ያናደደኝ ነው ካቱን በስተቀር እንትን ያለው አለ ታያችሁ አሁን መጣ አይሁት much later ሰላም so መሽቷል በጣም እኔ ጋር አሁን ስለዛና almost ከሌሊቱ ከሌሊቱ 6 ሰዓት ሊል ነው ከጓደኞቼ ጋር ፊልም አይቼ ነው የመጣሁት but ፓኬጅ አለኝ graduation ያልኳችሁ የለም አንዳንድ መተዋል so አንድ ላይ እንክፈታቸው ብዬ ነው መጀመሪያ ምን ከፍተው probably ጫማው ነው let's just see so እነዚህ ነው የተቀበልኩት ጠዋት ነበረ but ምንም ጊዜ አልነበረኝም ከፍቼ ለማየት so ጠዋት ማለት ነው ዲፌንስ ነበረኝ so capstone research እንሰራለን ብዙ ጊዜ graduate ልናረግ ስንል
and የኛ ትምህርት ቤት በጣም ኢንትረስቲንግ የሆነው ሁሉም ተማሪ አይደለም ሪሰርች የሚሰራው like honors ተማሪዎች ብቻ ማለትም like you know GPA-ያችሁ በጣም like high ከሆነ you have to do a research honors program ውስጥ ስለሆናችሁ ማለት ነው but like yeah እንደዛ everybody oh okay እጅጌጦች መጥተዋል so we'll open that በኋላ anyway I ordered a shoe Fashion Nova እንትኑ ሱፉ ቀይ ስለሆነ ምንድነው መስሎ ግን ወይኔ ጉዴ ሰው አልመስልም እንደቦርሻው እንዴ ትንሽ እንኳን presentable እንደመስል እንትን ማስታወቂያ ላይ መስራት አለብኝ ነበር ያቀባት የምንቀባው ልጆች እያለን ዘይቱን not ዘይቱን though ዚነት እንደነዛን anyway ብቻ so እንትኑ ቀይ ስለሆነ ሱፉ ቀይ ስለሆነ the only thing really like ሊያሳምረው የሚችለው or ትንሽ ፖፕ ሊያደርግ የሚችለው ነጭ ጫማ ነው so ነጭ ጫማ ነው ኦርደር ያደረኩት ብዙ ጊዜ እንደዛ አይነት ጫማ ደስ አይለኝም but oh hey. Okay guys I hope he ይሆነኛል I really hope he ይሆነኛል but እንዳልኳችሁ ነው ነጭ ጫማ ብዙም አልወድም እንደዛ አይነት ጫማ ብዙም አልወድም like እንደዚህ ሙሉ የሆነ ጫማ ደስ አይለኝም ከኋላ ክፍተት ሲኖረው ደስ ይላል ምክንያቱም እግሬ ቲንጤ ናት you know what I'm saying እግሬ ቲንጤ ናት በጣም ብዙ ጊዜ ጫማ ለማግኘት መከራ ነው ልጅ ያለው እንኳን እኔና እናቴ you know ጫማ ለመግዛት ወይ ልብስ ለመግዛት ስንወጣ በጣም ረጅም ሰዓት የሚፈጀው ለኔ ጫማ ማግኘት ነው ለኔ ጫማ ማግኘት ለኔ ልብስ ማግኘት ከባድ ነበር የሚሆነኝ ነገር የለም በምድር ላይ anyway ለሞከረው አሁን እዚሁ ቁጭ ባልኩበት and ላይ የሚሆነኝ ከሆነ please ሁነኝ oh ይሁነኛል ግን እንትን ነው ክፍተት አለው ግን ችግር የለውም guys ለመሰላችሁ ችግር የሌለው እንትኑ ሱፉ አይቻ እንደዛ ይጨማል እንጂ ሱፉ I mean Healing me matching to be honest with you, I really don't care. ሁሉም ነገር as long as it's pretty, አይደል? Anyway, ምን ያወራው ነበር? ሱፉ ረጅም ነው. So ይሸፍንልኛል ብዬ አስባለሁ ምክንያቱም እንትኑ ጋር አልሆነኝም. You know, እዚህ ጋር እግሬ like ወጣ ብላ ትታያለሽ ምክንያቱም A few moments later $2,000 years later. ሀሳቤ ምን መሰላችሁ? ሱፉን ስተኩሰው ከዚህ ጋር ባሉ እዩት ምን እንደሚያክል እዩት ከጭንቅላቴ ሁሉ ይበልጣል and normally ማለት ነው እንትኖቼ እንደዛ ነው ጫማዎቼ በጣም ናቸው anyway ጆሮ ጌጥ ገዝቻለሁ ከልብሱ ጋር ማረጋው እንግዲህ እንዳልኳችሁ ነጭ የሆነ ነገር ነው more ፎከስ ያደርኩ ያለው because ሱፉ ቀይ ነው በርገንዲ ነው ያበራው ነገር ያስፈልጋል so ገዛው ጆሮ ጌጥ ይሄን ይመስላል I don't know ግን በደንብ አይታየም so ውበቱ የሚታያችሁ አይመስለኝም so እንደ silverish ነገር ነው ከውጪ and then ከውስጥ እንደ pearls ነጭ pearls ናቸው ይታያል አሁን ይታያል በደንብ so
I'm just scared አሮጊት እንዳያስመስለኝ ነገር እንትኑ መጥቷል እጅጌጡ I think እጅጌጡ በጣም ነው የሚያምረው ይታያል ወይ የሚለው ነገር ነው ኮንሰርት ያሁን በተሱፉ ረጅም ነው እንትኑ so ይሄን ይመስላል እጅጌጡ እዩት ምንድነው እኔ አይሆነኝም በጣም ሰፊ ነው ጋይስ እንደዚህ ባረጎ ራሱ በገጥመው ራሱ የሚሆን አይመስለኝም አይ መመለስ አለበት ይሄ መመለስ አለበት ሶ ይሄ እንደዛው እንዳለ ሆኖ እዚህ ውስጥ ከተዋለሁ return ትደረጋለች because yeah anyway ሌላ የመጣው ነገር አለ መሰለኝ so እንትን ኦርደር አድርጌ ነበር ፀጉሬ ምን አይነት hair style እንደማረጋው አላውቅም graduation ለቱ do you know what I'm saying ወይ curl ነው ማረጋው or እንደዚህ straight ልሰራው እችላለሁ ግን የትኛው እንደሆነ ስለማይረጋገጥ እስካሁን ድረስ ስለማላክ እንትን ገዛውኝ you know እንትናችሁን ስታረጉ ይሄ graduation ካፓችሁን ስታረጉ ብዙ ጊዜ ፀጉራችሁን ያበላሸዋል right so ፀጉራችሁን እንዳይበላሽ በጌታ ዋው ዲያስፖራ ምን ያለው anyway ፀጉራችሁ እንዳይበላሽ የሚያረጋለ so ይሄ the graduation cap ውስጡ እንደዚህ ታረጉበታላችሁ ይሄ ከዛ እቺ እንደዚህ ታረጋት ከላይ ቁጭ ይላል ፀጉራችሁን ይሄን ያህል ሳይጎዳው ማለት ነው so yeah ይሄ ነገር በጣም ኢምፖርታንት ነው እቺ እዚህ ተቀመጣለች ሌላ የገዛውት ደግሞ ፀጉሬን ብዙ ጊዜ ስተኮሰው like curls አረጋው ማለት ነው you ፀጉር ቤት እንደሚደረጉ ሴቶች እንደሚያደርጉት ብዙም አይቆይልኝም so ክሊፖች ገዛው so every time like curl ካረኩት በኋላ ክሊፑን አስገባለኝ and then እዛው like wave ይዞ እንዲቆይ ማለት ነው so these are just minor things የገዛውት like graduation ትንሽ presentable ለመሆን or እንዲያምርብኝ ለማድረግ ይሄን መሳል ግቤት ተዘብራርቋል I don't think ከዚህ በላይ ፓኬጅ መክፈት የምፈልግ ዛሬ ሁለት አለኝ and I think አንደኛው ምን እንደሆነ አላውቅም አንደኛው አንድ ላይ ነው guys አወኩኝ ምን እንደሆነ so ምን መሰላችሁ ማይተፈጠረው እኔና ጓደኞቼ የሆነ ሃካቶን ውድድር እንትን ብለን ነበር ባለፈው አመት ማለት ነው ባለፈው አመት ፎል ላይ እና first place ነበር ያሸነፍነው so like የሆነ ፕሮጀክት አይዲያ የሆነ ጥያቄ ጠይቋችሁና የሆነ አፕ ትሰሩበታላችሁ እኔና ጓደኞቼ ኮምፒውተር ሳይንስ ተማሪዎች ነን ስለዛ አፕ ዴቨሎፕ አደረግን እና አንደኛ ላይ ወጣነው first prize አሸነፍን and first prize ስታሸንፉ ብዙ ስጦታዎች የሚሰጧችሁ the whole team ሲጀመር 45000 ዶላር እና $12500 ነው የተሰጠን first place ስላሸነፍን so split አረግ ነው አምስት ነን and ከሱ ውጪ ግን ስጦታዎች ሲሰጡ ነበር like macbook ሲሰጡ ነበር ምናምን right ጃኬት ሰጥተው ነበር and ጓደኛዬ ትላንትና ለምን ጃኬቱን አናረጋውም like የሆነ ፕሬዘንቴሽን አለን ጃኬቱን ለምን አናረጋውም ስለ አፕ ስለምናወራ ምናምን አላም like ጃኬቱን ታወራው እኔ ጃኬት አልደረሰኝም ብዬ ስከራከር ውዬ መጣች look at this okay guys ምን እንደሚል ላሳያችሁ as you can see ziga number congratulations your creativity collaboration and commitment to solving real challenges sets you apart we hope you wear this jacket as a reminder that your ideas have power to move people and shape what's next keep building keep leading keep going places
በማ በቶዮታ baby. Look at this. Okay. Alright. Okay guys, jacket on now. Ooh. Sami hello. Sami. Look at this guys. Guys, me last year. Bro. Okay. So, let's see him. Start አለበት ላይ because you know ባለፈው ዓመት ነው ያሸነፍነው እንዳልኩት ከዛ የውድድሩ I guess you know a code symbol like teamwork ይላል and then okay ይሄ ኮምፒውተር ማለት ነው በጣም የሚያነደኝ because መብራቴ ነው you know I'm saying this is my lighting so it better be good what's going on ከዛ በኋላ ስሜ እንዳልኳችሁ and Toyota because Toyota ጃኬቱን የሰጠን because በጣም ብዙ ስፖንሰሮች ነበሩ Toyota, McDonald's, American Airlines blah 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 so ያንዳንዳቸው ስጦታ ሰጥተውናል so Toyota ይሄ ነው and then ትምህርት ቤቴ ከዛ በኋላ what is this Charlotte, North Carolina because North Carolina ሄደን የተወዳደረው and ከኋላ first place y'all first place look at this okay whoa tip guys mind you small ያልኳችሁ እንትን ነበረ ደስ የሚል ውድድር ነበር ብዙ ጊዜ ውድድሩ ማለት ነው አንደኛ ስትወጡ እሱን ተወዳድራችሁ አንደኛ ስትወጡ እንትን ነበር የሚያደርጉት like American Airlines miles ይሰጧችኋል ስለዚህ በነፃ anywhere travel ማድረግ ትችላላችሁ right but ብዙ ጊዜ ለኔ that does well you know ደስ ይላል travel ማድረግ blah 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 right but this time ይሄኛው ውድድር ስናረግ ገንዘብ መስጠት ጀመሩ so mind you ሁላችንም ቁጭ ብለን announce ያደርጉ like oh አንደኛ ወጣ ይሄን ያህል ይሰጣል ማለት huh ማለት ጀመርኩ because $45,000 what anyway በጣም ነበር ደስ ያለን and then we were like you know በቃ let's just do our best 24 ሰዓት ብቻ ነው ያላችሁ app build ለማድረግ so እኔና ጓደኞቼ እንደዛ አደረግን and then announce መደረግ ሲጀምር ሁሉም ሰው I was scared when I መናገር ከሆነ guys I was like ላንመረጥ እንችላለን በቃ ማዘኔ ነው አልኩኝ you know what I'm saying ካቱም በደንብ we worked so hard for it ከዛ በኋላ የሶስተኛው የወጣ ሰው ተጠራ እኛ አይደለንም ሁለተኛ የወጡ ትምህርት ቤቶች ትምህርት ቤት ነው represent የምትደረጉት ተጠራ እኛ አይደለንም I was like በቃ ተስፋ ቆርጥኩ at that point I was like አንደኛማ አይሆንም ምናምን ብዬ ማሰብ ጀመርኩ you know what I'm saying even though የራሳችሁ ስራ ጥሩ እንደሆነ ብታምኑ ብዙ ጊዜ እነዚህ judges or like you know judge የሚያደርጓችሁ ሰዎች I don't know subjective ነው ብቻ እነሱ በወደዱት ነው measure የምትደረጉት do you know what I mean anyway ብቻ አንደኛ እንደወጣን ስማችን ሲጠራ I was like ከመቀመጫዬ ራሱን በትክክል አልተነሳሁም ማመን አልቻልኩም ነበር ጓደኛዬ already እየዘለለ ነው አየር ላይ እያለ celebrate እያደረገ ነው anyway look at this አንደኛ ነገር ጥቁር በጣም ነው የምወደው ጥቁር ቀለም በጣም ነው የምወደው ሁለት look at this guys በጣም ነው የሚያምረው ጥሩ ማስታወሻ ይሆናል አስባችሁታል 2000 years later I don't know why but perfect የሆነ lighting record እንደማላረግ because ይሄ ያምራል ከፍሌ ጨለማ ነው ለማንኛውም guys ይሄን ይመስላል ሌላው ቀሪው ነገር ሲመጣ ልክ እንደ you know I think ቀሪ ያዘዝኳቸው እጅ ጌጦችና አንገት ጌጦች አሉ እነሱ ሲመጡ እናያቸዋለን አንድ ላይ ለምን በዚህ ላይቲንግ እየቀረስኩ እንዳልሆነ አላውቅም ለምን በጨለማ መቅረጽ እንደምወድ አላውቅም but ከንባላ በእንደዚህ አይነት ነገር እናደርገዋለን anyway ደውላለሁ እኔም ወድሻለሁ ማሚ ባይ okay guys so ያ ቪዲዮ በጣም ጨለማ ስለነበረ በጥሩ ብርሃን መቅረጽ ፈለኩኝ ክፍሌ ይሄን ይመስላል ዛሬ ትንሽ ሰላማዊ የሆነ ክፍል ነው ይሄን ያህል ዝብርቅርቅ ያለ አይደለም but መልሼ እቃዎቹን በጥሩ ብርሃን you know at least good lighting ባለበት ላሳያችሁ ብዬ ነው so anyway okay ይሄን ይመስላል ጆሮ ጌጡ
Okay, አሁን ይታያል በደንብ አያችሁ like እንደ gold ነገር ነው and then pearl አለ መሃል ላይ so I think I don't know የሚያምር ይመስለኛል እንግዲህ I hope የሚያምር ይሆናል something about it ትንሽ የአሮጊት ስታይል እየመሰለኝ ነው and you know አሮጊት የመምሰል ሙድ የለኝም so we'll see how that goes but ይሄኛው ይሄን ይመስላል and ጫማው ይሄ ነው so ጫማው you know እኔ በጣም ያስጠላኝ ነገር ካለ guys የአዲስ እቃ ሽታ ነው just ምን አይነት ኬሚካል ቢለቀልቁት ነው የሚያስበው anyway ብቻ ጫማው ይሄን ይመስላል እንደምታዩት ያምራል ግን ችግሩ ምን መሰላችሁ እዚህ መሃል ላይ ይሰፋኛል like እግሬ ላይ ቢው ብላ ትወጣለች መሃል ላይ like እንደዚህ ይታያቸዋል ግን እንዳልኳችሁ ሱፉ ረጅም ስለሆነ I think የሚያምር ይመስለኛል I tried my best ቀይ የሆነ እዚህ ጋር ለማግኘት but you know red bottom shoes and replace የሚያደርግ ነገር የለም even fake የሆነ so we couldn't do that we can manage that so ቺኛዋ ትሆናለች I think መቀየሩ አይመስለኝም to be honest with you ጊዜ ያለኝ አይመስለኝም ለመቀየር or ገንዘብ ምክንያቱም ለግራጁዌሽን መዘጋጀት ለካ በጣም ውድ የሆነ ነገር ነው እውነት እኔ ደግሞ የራሴው sugar daddy ነኝ እኔ so ራሴን ነው ፈንድ ማረገው so መጠንቀቅ አለብኝ በጣም you know ብዙ already አጥቻለሁ so like nope anyway so ስለ ጃኬቱ ስለፈልፍ ውይ በጥሩ ላይቲንግ አላሳያችሁም so ላሳያችሁ መልሽ anyway ይሄን ይመስላል በጣም ትልቅ ነው and ይሞቃል በጣም ነው የሚሞቀው ይባስ ብሎ ደግሞ ጥቁር ነው so you can only imagine and ስሜ እዚህ ጋር አለች እዚህ varsity jacket የሚባሉት በጣም ውድ ነበረ እንደዚህ አይነት ጃኬት ኢትዮጵያም እያለሁ I don't think ነበረኝ like የሆነ ሰማያዊ ነጭ something vibe ነበረኝ ግን I don't think ይሄን ያደረኩት because again እንዳልኳችሁ ኢትዮጵያ ይሞቅ ነበር በጣም varsity jackets are usually thick like ከውስጣቸው እዩት መቃጠል መንደድ ነው 2000 years later እንዴት ናችሁ guys okay አሁን ገና ነው ክፍል የገባሁት በጣም ረጅም ቀን ነበረ but I wanted to show you guys የሆነ ነገር so graduation ገና ነው ግን honors program ውስጥ ነኝ so ብዙ ጊዜ እነሱ አስቀድመው celebrate ያደርጋሉ ትምህርት ቤቱ you know graduationን ከማዘጋጀቱ በፊት and እንግዲህ ዛሬ የተሰጠኝን ተመልከቱ that's what we're talking about ይሄ እንግዲህ honors graduation ይባላል just you know honors program ስትገቡ like academic እንዴት ቢል አስረዳችሁ anyway ብቻ ከሱ graduate ስታደርጉ ምክንያቱም honors ትምህርት ቤቱ አለ honors program ግን because of your scholarship or because of your GPA የምትገቡበት program ነው anyway ብቻ from that graduate አድርገናል guys yeah አሁን ይሄ ስካን ትደረጋለች in PDF format ስልክ ውስጥ ይቀመጣል ለብዙ ነገሮች ይጠቅሙናል እንደዚህ አይነት ነገሮች ለብዙ ነገሮች ያው ሌላ ደግሞ ባለፈው ስነግራችሁ የነበረው like አንደኛ ወጣን ምናምን ነገር ያልኳችሁ የለም so መልሰን ተሸለምን by the school so vice president ነበረ so many things guys and አንደኛ እንደወጣው የሚያሳይ certificate ነው you know just flex ማድረግ አለብኝ እንደዚህ አይነት ነገሮችን you know graduate ላደርግ ስለሆነ አሁን ይሄ opportunity አይኖረኝም flex የማድረግ ሰው ከዛ እንትን ሰጥተውናል I don't know በአማርኛ ምን እንደሚባል ይሄ ነገር ቆላሳያችሁ so እቺኛዋ like ባዶ ናት to be honest ብዙ ጊዜ ብዙ ነገር ያደርጉበታል but ችግር የለውም and honors የሚላል እዚህ ጋር just የፕሮግራሙ አባል መሆናችሁን የሚያሳይ ማለት ነው ይሄ አለ ከዛ የኢትዮጵያ ባንዲራ ያለውም አይነት አለ እንደዚህ ከዛ በኋላ ሌላም አለኝ የወላጆቼ ፎቶ ያለበት and Jesus Christ ቢያጽፍ ያለው እዚህ ጋር because you know I need to shout out ለአምላኬ and ሌላ ምን አለ ደግሞ I think ይሄ ብቻ ነው የሚኖረኝ probably ትምህርት ቤቱ የሚሰጠናል ራሱ ትምህርት ቤቱ የሚሰጠናል graduation ቀኑ እየቀረበ ሲመጣ but anyway guys ሳላስበው ቀኑ በጣም እየሄደ ነው
everybody ምን እያደረግሽ ነው እንዴት እየተዘጋጀሽ ነው ይለኛል እኔ ደግሞ I'm like እንጃ ገና አሁን ነው መዘጋጀት የጀመርኩት I think in my head graduate እንደማድረግ ገብቶኛል ግን ከሱ አልፌ ሌላ ነገር ነው ያሰብኩ ያለሁት like apartment መፈለግ እንዴት አድርጌ እቃዎች እንደምገዛ ምን አይነት እቃ መግዛት እንዳለብኝ እንደነዚህ ነገሮች ነው ያሰብኩ ያለሁት I think መረጋጋት አለብኝ to be honest with you አስቀድሜ ብዙ ነገሮች መጨረስ ስለፈለኩ anyway ይሄን ይመስላል ጫማውን probably እቀይረዋለሁ to be honest like ከጎኑ ይሰፋል እንደ ግሪን ግብዲ ያስመሰለው ግሪን ምንድን ነው so yeah እሱ ይመለሳል ጌጦቹ ይመለሳሉ ከዚህ ጌጦቹ አልሆኑኝም and yeah እንግዲህ ችግሩ ቶሎ ተመልሶ ገንዘቡ like ቶሎ returns አደረገው they need to give me back the money ከዛ በኋላ ገንዘቡ ከሰጡኝ በኋላ ደግሞ መልሼ ሌላ መግዛት አለብኝ ግን ደግሞ ዛሬ 20 ስንት ነው ዛሬ 24 ነው so ቶሎ መንቀሳቀስ ያለብኝ but እቺ ነገር ላሳያችሁ ብዬ ነው as a part of the graduation program ነገር ስለሆነ anyway ልክ ቀሚሱ ሲመጣ ጫማው ሲቀየር everything set ሲሆን መልሰን እንገናኛለን Hi guys እንዴት ናችሁ so ቀሚሴ መጥቷል ቀሚሴና ጫማዬ መጥቷል መጀመሪያ ላይ ያሳያችሁን ጫማ አቀይራለሁ ብያችሁ ነበር so ቀየርኩት and then ዛሬ ቀሚሴ መጣ so I was like you know what ለምን አንድ ላይ አንከፍተው ምን ለምን አንድ ላይ አናየው ብያሰብኩኝ so let's do that hopefully ጫማው ያምራል because ከዚህ በላይ ምንም ላረግ የምችለው ነገር የለም because ሌሎች ሾፒንግ ሳይቶች ከተጠቀምኩኝ በጣም ቆይቶ ነው የሚደርሰኝ አመታት የሚፈጅባቸው ሺፕ ለማድረግ this one though is really fast but the only shoe like በጣም ያምራል ያልኩት ጫማ አንድ ወይ ሁለት ብቻ ነው የነሱ ላይ so ብዙ አማራጭ የለኝም ትያንስች so የሚያው ደክሞኛል በጣም ከእንቅልፌ ነው የተነሳሁት ራሱ አሁን ትንሽ a few minutes ago የተነሳሁት and ፓክ ማድረግ አለብኝ ፈተናዬን ጨረስኩኝ ሰኞና ማክሰኞ ዕለት ዛሬ ሐሙስ ነው ኮምፒውተር ቻርጅ ማድረግ አለብኝ ብቻ ፈተናዬን ጨረስኩኝ everything good and ready now ከዛ በኋላ ዛሬ ትንሽ ፓክ ማድረግ አለብኝ ሺፕ ማድረጋቸውን like ወደ ሲያትል ምልካቸውን ቦክሶች ማዘጋጀት አለብኝ ከዛ ለዶኔሽን መሰጣውን ቦክስ ማዘጋጀት አለብኝ and then አሳንታ መሄድ አለብኝ this weekend ምክንያቱም አክስቴ ጋር የቀሩ እቃዎች አሉ እዛ ሲያትል ሺፕ ማድረግ እንፈልጋ okay guys look at this ይሄ ነገር ትንሽ ሃይ ሳይሆን አይቀርም I don't ምን መሰላችሁ ችግሩ ከጫማቸው ጋር the shape is weird ሹል አይደለም like ሹል አይደለም ሹል ነው የሚመቸኝ so they gave me this I don't know ምን እንደሆነ ይሄ ነገር what is this supposed to be ይሄ ቢገነጠል okay fuck it እናርገው ከዚህ ጋር ያወራን ነው to decide መቼ መምጣት እንዳለብኝ አርብ graduation photo shoot አለኝ so I don't even like book አላረኩትም ገና so I don't wow ነገ ነው ፎቶ ሹቱ ምን አርብ ላለው but እሱን decide ስላላረኩኝ ስሳት እንደምመጣ አላውቅም so most likely ቅዳሜ ነው probably የሚሄደው ቅዳሜ ከሄድኩኝ ደግሞ አንዳንድ ቦታዎች ይዘጋሉ so please fit me please ገመድ ነገር ይዋላ ያሳያችሁ እሱን like ማስጠበብ እንችላለን ሱፉን መተኮስ አለብኝ ዛሬ to see እንዴት እንደሚመስል okay ይሄ ለእንትንም ይሆነኛል ብያስቤ ነበር ለቀሚሱ I don't think ለቀሚሱ የሚሆነኝ ለቀሚሱ ስሊፐር ማለት ነው የሚሻለኝ ነጭ ስሊፐር አለኝ ስሊፐር ስላችሁ ስሊፐር የቤት ስሊፐር ምናምን እንዳይመስላችሁ like ለአበሻ ቀሚስ የምናደርጋቸው ሸበጦች የሉ እንደሱ አይነት okay ለመራመድ ልሞክር መራመድ አልችልም እንደማረግ ጋይስ ምንም ልራመድበት ስላልቻልኩኝ ጫማውን በእጄ ይዟለሁ ከዛ ፎቶ ሹቱ ስገባ
ልክ ሊያነሱኝ ሲል ጫማውን አድርገዋለሁ። ከዛ በኋላ ያ ጫማውን አስድቼ መልሰዋለሁ፣ ሪተርን አድርገዋለሁ። because this is not gonna work። የሆነ እንደ ዶሮ ነው እየተራመድኩ ያሉት እንደዚህ። hell no ይሁት እንደሚያክል ይሁት ማን ነው እንደዚህ ነገር ለሚራመደው? Anyway guys, so basically I think maybe ቅዳሜ ይሆናል የሚሄደው because አርብ ፎቶ ሹት አለ and ከዛ ከሰዓት ላይ 12 ሰዓት ምናምን አካባቢ ደግሞ ፒክኒክ አለ እንደ ፒክኒክ ምናምን ነገር color theme ፒክኒክ አለ and I don't want to miss that, you know what I'm saying? I don't want to miss that. So you know what, Saturday ሊሆን ይችላል መጣ። Alright guys, ምን እናደርጋለን መሰላችሁ? አሁን Saturday ፒክ እናደርጋለን። so ነገ መስሎኝ ነበር መሄደው፣ ነገ አልሄድም ተመስገን ጌታዬ። እኔ እኮ የሚያስጠላኝ ምን መሰላችሁ guys? አንደኛ የሚያስጠላኝ ነገር ካለ travel as much as ደስ ይላል አይደለ? ወደዚህ ማለት ማመን ትሩት Monday Saturday ስንት ሰዓት guys? በጠዋት የመነሳት ሙድ የለኝም። so let's say actually በጠዋት መነሳት አለብኝ። never mind በጠዋት መነሳት አለብኝ። so let's just say maybe 8 a.m. right? 8 a.m. አንድ ሰዓት ከተነሳው and 2 ሰዓት ከሆነ pick up የሚያደርገኝ ነገርየው let's see ስንት ሰዓት አትላንታ drop እንደሚያደርገኝ right? ከዛ ምክንያቱም UPS እስከ 9 ሰዓት UPS እስከ 9 ሰዓት ድረስ ክፍት ነው። so ቤቴ ጄ ቶሎ ብዬ የምፈልጋቸው ነገሮች ፓክ አድርጌ ከዝኔ ቦክሱን ስለምትገዛልኝ አንድ ላይ መሄድ እንችላለን and then ship እናደርገዋለን። ትሩስ okay ይሄን ያህል ፓክ አላደርግም። probably just carry on ይዤ ነው የሚሄደው ምክንያቱም 2 ቀን ነው የምቆየው እነሱ ጋር። Are you serious? Lucky way 6:30 a.m. You must be kidding me guys. 12 ሰዓት ተኩል ነው ያላቸው። the earliest time 12 ተኩል ነው ያላቸው። ሌላኛው 10 ተኩል 9 ተኩል 8 ተኩል ማነው በዛ ሰዓት የሚነሳው? yeah but 6:30 I guess. okay guys pay ተደረገ። so ቅዳሜ ነው የምንሄደው። ቅዳሜ 12 ሰዓት ተኩል how fun so probably 11 ሰዓት or something ነው መነሳት ያለብኝ guys። 11 ሰዓት ማለት ነው high school ከወጣው ጀምሮ ተነስቼ አላውቅም። let me just tell you that እና አንዳንዴ አስበዋለሁ high school ያለው 11 ሰዓት እነሳ ነበር፣ 11 ሰዓት ተኩል እነሳ ነበር ለክላስ and ሳስበው how did I do that? እንዴት ነው ያደረኩት? class register ሳደርግ for college ማለት ነው 8 a.m. ካየው skip because 8 a.m. ማለት አንድ ሰዓት ጠዋት መነሳት አለብኝ ማለት ነው እዛ ክላስ። hell no። እሺ anyway ቀሚሱን እንየው። አሁን እሱ ነው አንደኛ ጓጓኝ። ያ ቀሚሱን እንየው እንሞክረዋለን ወይ ያ ሞክረዋለሁ ግን አላሳያችሁም። graduation ቀኑ ላይ ታዩታላችሁ ነው እንዴት ነው ነገር የሚከፈተው ግን like this so actually weird። አንድ ልክፈተውና መለሳለሁ። እሺ guys so ሙሉ ቀሚሱን አላሳያችሁም just top ቀሚሱ ይሄን ይመስላል። ከዛ ውጪ ግን ምንም አናይም። graduation days ላይ በስቲክል everything top to bottom makeup ተሰርቶ ጸጉር በደንብ አምሮበት ጥፍሬ ተስተካክሎ ይታያችኋል። ጥፍሬ ተስተካክሎ everything ብቻ ደህና ሆኖ ታዩታላችሁ። ይሄን ይመስላል ግን ቀሚሱ ፒንግ ተሳክቷል። just ወገቡን ትንሽ ማስጠበብ አለብኝ። so አክስቴ ጋር ሄጄ probably የሆነ ነገር we'll figure it out ብቻ I don't want to stress over it አሁን እሱ። ከዛ ጫማው ለፎቶሹት ብቻ ይሆናል። የሆነ ነጭ የሆነ ስሊፐር ነገር አለኝ እሱም ደግሞ ለሰርጉ አደርጋለሁ ወይ ሌላ ቲኒት ይሄላለች ትራንስፓረንት የሆነች እሷን አደርጋለሁ ከሱ ጋር ብያለሁ። ይሄ ጸጉር ነው ማድረገው actually ምክንያቱም ከቀሚሱ ጋር ሄዷል በደንብ like በጣም too much የሚሆን መስሎኝ ነበር። ቀይ በቀይ መሆን መስሎኝ ነበር ግን ያምራል። anyway guys በጣም ነው የሚሞቀው። እንዴት አባቴ graduation ቀን ላይ ምን እንደማደርግ አላውቅም because 7 ሰዓት ተኩል ላይ ነው የኔ graduation። ፀሐያ ነው በደንብ ድብን የምትልበት በደንብ የምትወጣበት አብራ congratulations Abby ልትለኝ የምትገኝበት ሰዓት I don't know man I don't know what I'm gonna do ለልጄ ነው መመለስ we'll see I guess okay I don't know why camera አዛ ያደረገኝ እንደው
but hi guys, so ለፎቶሹቱ ተዘጋጅተናል. I don't know ያምራል ወይ አያምርም የሚለው to be honest አላውቅም ትንሽ ነጫጭብ ባረገኝ መሰለኝ. I have no idea. ግን እንግዲህ ምንም ማድረግ አልችልም. already ሰዓቱ ደርሷል and ይሄን ያህል አስጠላም በመስታወት maybe camera ላይ it washes it out. I don't even know. Anyway, 2 looks ነው ያለኝ. one ይሄኛው ሱፍ with the straight hair ከዛ በኋላ ሀበሻ ቀሚሱን አረጋለኝ. ሀበሻ ቀሚሱ በmy burgundy wig ነው ማረገው and like ጌጣጌጥ አረገበታለሁ ላይ you know like የራሳችን እንትኖች የሉም የራሳችን ወርቆች እሱን አረገበታለሁ and በሱ ፎቶ መነሳት ፈልጊያለሁ because ፎቶዎቹ ለወላጆቼ ነው የምልክላቸው እና ሳጥበዋለን ምናምን ነገር ስላሉ ማለት ነው. so አሁን just ጓደኛዬን ለመደወል እሞክራለሁ to see if she's ready because መጀመሪያ ስቱዲዮ መሄድ አለብኝ. ከዛ በኋላ ትምህርቴ ተመልሼ ነው ፎቶ የምነሳው. ትምህርቴ ስመለስ ላይብራሪ ውስጥ ነው የሚሆነው ፎቶ ሹቱ. so ምን አይነት oh my god ግንባሬ ምንድን ነው የሚያክለው ግን ምን አይነት ፎቶ ሹት ማድረግ እንደምፈልግ አሳያችኋለሁ. but yeah, we'll be back. 5 minutes later. Head toward Robert C. Hatch Drive. Okay guys, so እዛ እየሄድን ነው አሁን. At the next stop sign, turn left. but በጣም ነው የሚሞቀው I mean, there's no እንዳልበኝ ነው የፈራሁት ሜካፑ እንዳይበላሽ ግን I think so far ደህና ነው ብዬ አስባለሁ. ግን በጣም ነው የሚሞቀው. so At the stop sign, turn left onto South University Drive. መነሳት የምፈልጋቸውን አይነት ፎቶዎች አዘጋጅቻለሁ ጨረሳለብኝ. ሀበሻ ቀሚሴንም ይዣለሁ. ብዙ ነገር ነው ያዝኩት ጫማዬ ሀበሻ ቀሚስ ጋውኖቹ ሱፎቹ ምናምን ሱፎቹ አልኩ ላይ ከላይ የምታደርጉት የለም የሚሰጣችሁ ይሄ አሁን የምነው በአማርኛ ምን እንደሚባል እሱ ነገር ቻሱ ምናምን አለ. so አሁን just ፎቶ መፈለግ ጀምራለሁ because 10 ፎቶ ነው መነሳት የምችለው I think so far 6 ወይ 7 In 200 feet, turn right onto Harris Way. At the stop sign, turn right onto Harris Way. and yeah and then እዛ ሲሄድ maybe ሜካፕ ትንሽ የተበላሸ ከመሰለኝ ትንሽ ፓውደር ፓም እናደርግባታለን. ምክንያቱም ያስጠላል. ፋኔን መያዝ ነበረብኝ ረሳሁት. ልክ መኪናው ጋር ስደርስ ነው የረሳሁት. ሰው ምንም ነገር ማድረግ አንችልም. At the next light, turn left. እንቀጥለው. Alright guys, ፎቶሹቱ አለቀ. አላለቀም actually እዚህ የምንነሳው አለቀ. ከዛ በኋላ ላይብራሪ እንሄዳለን and this is my manager. She organized everything perfectly. I am just so happy guys. እስከማሳያችሁ ድረስ ጓግቻለሁ ግን ቀሚሱ ላሳያችሁ ቆይ. Show the mirror. Actually, oh yeah, let me show you the mirror. Probably needs to move back so you see the full thing. Okay. ይታያችኋል guys? I don't know በደንብ ይታያችሁ ከሆነ ግን ሰላም. Yay! You know what? Okay, yeah, spin around. It wasn't recording. There we go. Princess. I mean, if it's someone, yeah, maybe I already expect to do it. እንዴት ናችሁ guys? እንደምታዩት እየተመለስን ነው. I don't know. My plan is to do one for Kali before, but now that no, and what's so what's the price? Makeup እየተነሳ ነው like አካባቢ የሆነ አዲስ የሞከርኩት ፋውንዴሽን ነው እና I don't think ሙቀት ጥሩ የሆነ because yeah ሙቀቱ የሚያስጠላ እያደረገው ነው and as you can see yeah ወዛም እየሆነ ነው ፊቴ. Yeah, I'll see. Anyway, ወደ ካላስ እየሄድን ነው. 3 ፎቶዎች ይቀሩናል. 3 ፎቶዎች ይቀሩናል. እሱን ላይብራሪ ውስጥ የምነሳቸው ናቸው. ሀበሻ ቀሚስ ለብሰን ተነሳን and then everything መነሳት የፈለጉትን እዛ ጨረስን. I hope የሚያምሩ ይሆናሉ ምክንያቱም ፎቶግራፈሩ አሳይቶኝ ወድጃቸዋለሁ but I just
አሳጥበዋለሁ ምናምን ማስታወሻ ይሆናል like አሳጥበ ነው እዚህ አብረሽን ያለ ይመስል ፕሮግራም እናዘጋጃለን ኬክ እንገዛለን ምናምን ሲሉ ነበረ so this is basically እንግዲህ ለነሱ ብዬ ነው and ደስ ይላል ማስታወሻም ይሆናል ለኔ ፎቶ መነሳት ምናምን ነገር ግን I just can't wait to see ምን prepare እንደሚያደርጉ እነሱ and you know መምጣትም ስላልቻሉ የሆነ አብሬያቸው አይነት እንደሆንኩ አይነት ስሜት ይፈጥራል whatever it is ብቻ anyway guys ይሄን ይመስላል ላይብረሪ ስንሄድ እንገናኛለን መልሰን A few moments later ሽቱን ጨረስን and then honors tool አለ መቀበል ያለበት for our graduation so soon order ለማድረግ or ለመቀበል ነው የመጣሁት bookstores ነው ያለሁት as you can see almost empty ነው everybody ብዙ ነገር እየወሰደ ስለሆነ but ፎቶሹቶቹ አልቀዋል finally አሁን ቺክፍሌ እገዛለሁ እበላለሁ እተኛለሁ that's what I'm gonna do and ማታ ልክልሻለሁ ሊንኩን ታየዋለሽ ብሎኛል and then it's basically it okay guys ከስንት መከራ በኋላ ክፍሌ ገባው ፎቶሹቱ አስቡት 8 ሰዓት ነበር ግን አሁን probably like 11 ሰዓት ሊሆን የተመለስኩት አንዳንድ ፓኬጆች አሉኝ ኦርደር ያረኳቸው for አንደኛው ፓኬጅ ማለት ነው ለዛሬ ነበር ኦርደር ያረኩት but ቆይቶ መጣ እንትን ነበረ like የኢትዮጵያ ባንዲራ ያለው ፒን ሱፍ ላይ ማድረግ ምንችለው ነበረ maybe ሌላ ፎቶ መነሳ ከሆነ ራሴ ያረጋዋለሁ but ይሄ ጫማ ነበር but already ጫማ ስላለኝ ይሄን መልሰዋለሁ to be honest I'm not even going to do much and then ይሄ ሽቶ ነው so yeah አሁን ምንም ማድረግ ራሱ አቅም ያለኝ አይመስለኝም ምስቅልቅል የሚወጣው ክፍሉ አሳያችሁ look at this what the hell even is this ከዛ ይሄን ይዤ ነው የመጣሁት ፎቶ መነሳት ራሱ አንድ ሙሉ ቀን ይፈጅ የሚችል ስራ ነው so respect to the models out there baddies ምግብ እበላለሁ እተኛለሁ ከዛ ከተኛው በኋላ probably ይሄ ማስተካከለው እንጂ I don't have that even ክፍሌ is more of a mess than this is like I'm tired guys ሄድኩት because እዩት Allah ያስበርኒ ይሄስ ባላሳያችሁ ይሻላል ተው አናየው let me just get some things out of the bag ከዛ በኋላ ይሄ መሰቀል ያለበት ቶሎ ብሎ ሳይበላሽ ኢትዮጵያ ባንዲራ አለ ይሄ አለ and then ወላጆቼን ደግሞ የሚያሳይ እንትን አሰርቻለሁ የወላጆቼን ፎቶ ማስቀምጥበት ማለት ነው እንደምታዩት እዚህ ጋር እናቴ ያለች እዚህ ጋር አባቴ ያለ my babies so ያለ ከዛ በኋላ የሆነርስ አለ የማረጉ እሱን ዝም ብለን እዚህ ጋር እናደርገዋለን and ሌላ ደግሞ አለ ኢንተርናሽናል ስቱደንትስ አሶሲዬሽን ውስጥ ስላላችሁ መታረቁት so ይሄን እንስቀረው and ለራሴ አበባ ገዝቻለሁ probably አደጋ ደርሶበታል አበባው but oh my god guys እንዴት ነው ማለት ነው ነገር አበቦቹን ሳልጎዳቸው እያቸው እየሞቱ ነው ጋይስ ገና ካሁን ይሄኛው እንኳን ይገንጠላል but that's really you know ብዙ ጊዜ አበባ ሽታው ደስ አይልም even if like አንዳንድ ሰው ያሸትና oh my god ደስ ይሉናል ይላል but no ደስ አይልም but ይሄ guys these are what we call white roses and I love white roses white and red roses በጣም ነው ደስ የሚለኝ much later okay እንኳን ላስቀምጣት የሆነ ቦታ ወይ ፎቶ ልነሳ እንዴ ጋይስ
Yeah, photo ልነሳ. Where's my phone? Okay. I think ስልኬ እዚህ ውስጥ ሳይሆን አይቀርም. Yep, no. I don't know ምን አይነት ፎቶ እንደምወስድ but let's see. Oh my god, ይህ ስልክ እኮ ሲያስቀይም. Oh my days, camera setting is so bad. ቆሽሽ ያለ like ብዥ ያለ ምናምን ሲያስጠላ. Okay, kind of close እናድርገው አንግሉን.